ይህ ቪዲዮ ትንሽ ሴንሲቲቭ ሊሆን ይችላል። ያው ማየት የማትፈልጉ ሰዎች ወይም ደግሞ መስማት የማትችሉ ሰዎች የማትፈልጉ ሰዎች እለፉት፣ አሳልፉት ማለት ነው። ዛሬ በጣም በዓለም ላይ በጣም መነጋገሪያ የሆነ አጀንዳ አለ። እሱን ነው የምነግራቸው። እንግዲህ የጄፍሪ ኤፕስቴንን ጉዳይ ነው እና በዚህኛው በአዲሱ ሴንቸሪ በዚህ በ21ኛው ክፍለ ዘመን እንደዚህ አይነት ተሰርቶ የሚያውቅ የወንጀል ድርጊት እኔ ሰምቼ አላውቅም፣ ወይ ደግሞ ካለ ፕሮቫይዶን ነው እና የሚወጡ ፋይሎች በጣም በርካታ ናቸው። ከ3 ሚሊዮን በላይ ፋይሎች ወጥተዋል። በአጠቃላይ እንግዲህ ማለት ነው ከ2 ሺህ በላይ ቪዲዮዎች ወይ እንደሁም ደግሞ ከ180 ሺህ በላይ የቪዲዮ ሚን የፎቶ ማስረጃዎች ወጥተዋል። እነዚህ የሚያሳዩት ቪዲዮዎች እጅግ በጣም ዘግናኝ ናቸው። እንግዲህ በርካታ የሆኑ ህፃናት በተለይ ደግሞ ከ18 ዓመት በታች የሆኑ ህፃናት ለወሲብ ንግድ ሲጠቀም እንደነበረ ያሳያል። ከዛ የወሲብ ንግድ ውስጥ እንግዲህ ደግሞ በርካታ የሆኑ የሀገር መሪዎች፣ በርካታ የሆኑ ታዋቂ ግለሰቦች፣ በርካታ የሆኑ ሴሌብሪቲዎች ሲሳተፉበት ነበር። የዚህ የጄፍሪ ኤፕስቲን ፋይል ማለት ነው። እና ሰሞኑን በጣም እየተለቀቅን ያለው እንደ አዲስ እንደ ፊልም ማለት ነው። በቃ የወጣ ነው። አዳዲስ ዛሬ አድ ነገር ስታዩ ነገ ሌላ ነገር ይጨመራል። እንግዲህ 3 ሚሊዮን ፋይል ሲወጣ ምን ሊሆን እንደሚችል ታውቃላችሁ? እኔ በጣም የገረመኝ ማለት ነው ሰው ወንጀል ለመስራት መጥፎ ነገር ለማድረግ ያን ያህል አይላንድ ራሱን ችሎ ደሴት ገዝቶ በጣም በርካታ ዘግናኝ ድርጊቶችን መስራቱ የሰው ልጅ እስከ ጭካኔ ጥግ ድረስ አሚን የሰው ልጅ የጭካኔ ጥግ እስከምን ሊሆን እንደሚችል ታስበው በጣም ዘግናኝ ነው እና ይሄን ለማለት ፈልጌ ነው። እኔ ቃል የለኝም። ምናልባት ያያችሁ የሰማችሁ ካላችሁ እንግዲህ ምን ተሰማችሁ? በጣም አዝናለሁ።